ሰላም ጤና ይስጥልኝ የሐዲስ ቢዝነስ ሪቪው ነው። ከዚህ በፊት ወጋገን ባንክ በመታወቂያ ካርድ ብቻ የብድር አገልግሎት መስጠት እንደጀመረ በሰራነው ቪዲዮ የብድር አገልግሎቱ እንዴት ነው የሚሰጠው፣ ከፍተኛው የብድር መጠን ስንት ነው የሚሉ ተያያዥ ጥያቄዎችን አንስታችኋል። ለጥያቄዎቻችሁ ምላሽ እንዲሰጡን የባንኩን ቺፍ ዲጂታል ባንኪንግ ኦፊሰር የሆኑትን አቶ ሁሴን አምዴን አነጋግረናል። በጣም አመሰግናለሁ ከሐዲስ ቢዝነስ ሪቪው ጋር ቆይታ ለማድረግ ስለወደዱ። ቆይታችን ከመጀመራችን በፊት ራስዎትንና የስራ ድርሻዎትን ቢነግሩኝ። እሺ፣ አመሰግናለሁ። ሁሴን አምዴ ይባላለሁ። የወጋገን ባንክ ቺፍ ዲጂታል ባንኪንግ ኦፊሰር ነኝ። ኦኬ። በቅርቡ እንግዲህ ከጥቂት ወራት በፊት የወጋገን ባንክ ከዚህ ከዲጂታል ባንኪንግ ስርዓት ጋር በተገናኘ ላውንች ያደረጋቸው ሰርቪሶች አሉ፣ ኢብርን ጨምሮ ማለት ነው። ለመነሻ ለነሱን እንመልከትና ዛሬ ተወደክ ተገናኘንበት ወጋገን ባንክ የጀመረው የዚህ የብድር አገልግሎት ወደ እነሱ መለሳለሁ። ግን በቅርቡ ይፋ ያደረጋችኋቸው የዲጂታል ባንኪንግ አፕሊኬሽኖች ስርዓቶች ምን ይመስላሉ የሚለውን እሱን ለመነሻ እንመልከት። ጥሩ። እንግዲህ ያው እናንተም በተለያየ መልኩ ሰምታችሁታል። የኢትዮጵያ የፋይናንሻል ሴክተር በጣም እየተቀየረ ነው። መንግስት የናሽናል ዲጂታል ስትራቴጂ አውጥቶ እየተገበረ ነው ያለው። ያንን ብሔራዊ ስትራቴጂ ተከትሎ ደግሞ እኛም በተመሳሳይ መልኩ የባንካችንን ስትራቴጂ በዛ ልክ ቃኝተነዋል። ከዛ ውስጥ እንግዲህ የወሰድነው ምንድነው፣ አንዱ እዚህ ዲጂታል ኤክሰለንስ ላይ ስራዎችን መስራት አለብን። በቀጣይ ውድድሩ ከባድ ነው የሚሆነው። ውድድሩ በዋናነት የሚኖረው የአገልግሎት ጥራትና ፍጥነት ላይ ነው የሚሆነው ማለት ነው። የባንክ አገልግሎት የአገልግሎትን ጥራትና ፍጥነትን ከማሳደግ አንጻር ዲጂታል ላይ መስራት አማራጭ የሌለው ምርጫ ነው ማለት ነው። ከዛ አንጻር በተለይ በዚህ ዓመት ብዙ ትልልቅ ስራዎችን ሰርተናል። ከነዚህ ውስጥ አንዱ የሞባይል ዋሌታችንን አስተዋውቀናል። የሞባይል አፕሊኬሽናችንን አምጥተናል። የዲጂታል ብድር እንደዚሁ ይዘን መተናል። የኢንተርናሽናል ካርዶች በተለይ ወደ ውጭ ሰዎች በሚጓዙበት ሰዓት ቀደም ሲል በጥሬ ገንዘብ ነበረ ሰዎች ገንዘብ ይዘው የሚሄዱት፣ አሁን እሱን አስቀርተናል እና ሌሎችንም ስራዎች እየሰራን ያለ ነው። ይሄ በሙሉ መጪው ጊዜ የውድድር መድረኩ የሚሆነው ዲጂታል ላይ የተሻለ ስራ የሰራ ባንክ የተሻለ ተፎካካሪ ሆኖ መቀጠል እንደሚችል ያመንበትና እየተገበርነው ያለው ጉዳይ ነው ማለት ነው። እና እሱን ተከትሎ ነው ብዙ ዲጂታል ላይ ስራዎችን እየሰራን ያለንበት ሁኔታ። በጣም ጥሩ። እንግዲህ ዛሬም ያገናኘን እኛንና እርሶ ከዚህ ከብድር አገልግሎት ጋር በተገናኘ ወጋገን ባንክ ያለ ዋስትና ደንበኞቻችሁ የመታወቂያ ካርዳቸውን ብቻ በመጠቀም የብድር አገልግሎት የሚያገኙበትን አሰራር መዘርጋታችሁን ተከትሎ ነው ዛሬ የተገናኘ ነው። እንደው ይህንን የብድር አይነት ለመጀመር እንዴት አሰባችሁ የሚለውን እንመልከትና አንድ የወጋገን ባንክ ደንበኛ የዚህ ብድር ተጠቃሚ ለመሆን ማለፍ የሚገባቸው ፕሮሰሶች ምንድን ናቸው የሚለውን በአጭሩ እንመልከት። እንግዲህ ምንድነው በዋናነት የኛ ህዝብ በተለይ ለክሬዲት ያለው አክሰስ ከባንክ ጋራ ያለው አክሰስ በጣም ሊሚትድ ነው፣ ውስንነት አለበት። ባንኮች ብዙ ጊዜ ያው በተለይ ትልልቅ ነጋዴን ትልልቅ ንግድ ላይ ያሉ ሰዎችን ነው ፋይናንስ እያደረግን የቆየ ነው። አብዛኛው ህዝባችን ግን መሰረታዊ የባንክ አገልግሎትንም ይሁን የባንክ ብድር የማግኘት እንትኑ በጣም ጠባብ ነው፣ እድሉ በጣም ጠባብ ነው። ስለዚህ አሁን በየቅርንጫፉ ምናልባት በአገር ደረጃ ቅርንጫፎች አሉን፣ ብዙ ወደ 456 ቅርንጫፎች አሉን። በ456 ቅርንጫፎቻችን ማህበረሰባችንን ለማገልገል እንቸገራለን። ሊሆን የሚችለው እንግዲህ ዲጂታሉ ላይ አሁንም ሰዎች ቤታቸው፣ በአካባቢያቸው፣ በቅርባቸው አክሰስ ሊያደርጉት በሚችሉት መልኩ የብድር አገልግሎትን ማድረስ አለብን ብለን ነው የወሰድነው። በተለይ ወጣቶች
ከወጣቶቹም በተለይ ደግሞ ሴቶች የአክሰስ ቱ ክሬዲት በጣም የተወሰነ ስለሆነና የስራ ሀሳብ እያላቸው በገንዘብ እጥረት ወይም የስራ ማስኪያጃ ገንዘብ እጥረት ምክንያት ብዙ ህዝብ ተደራሽ አይደለም፣ በተለይ ሴቶቻችን ተደራሽ አይደለም። ስለዚህ ያንን መልስ ከመስጠት አንጻር እናም ደግሞ የአገልግሎት ጥራትህንም ተደራሽነትህንም ለመጨመር ዲጂታል እፎይታ የወጋገን እፎይታ ዲጂታል ክሬዲት የሚል አጠቃላይ የብራንድ ኔማችን እፎይታ ይባላል የዲጂታል ብድራችን። እሱን ላውንች አድርገናል እና እዚህ ላይ በቅርቡ ነው የጀመርነው። ነገር ግን እስከ ቅርብ ጊዜ ድረስ እንደ ባንክ በጣም 10,000 አይሞሉ ነበረ በተለመደው የዚህ የትራዲሽናል ባንክ ብድር የወሰዱ ሰዎች በተበዳሪ ቁጥር ብንለካቸው ማለት ነው። ይሄን አገልግሎት 7-8 ወር ይሆነናል ዲጂታል ክሬዲት ከጀመር። ታርጌት ግሩፓችን እንዳልኩ በየትኛውም የሀገሪቷ ኮርነር ላይ ያሉ የስራ ስነልቦና እና የስራ ሀሳብ ያላቸው ነገር ግን የገንዘብ እጥረት ያለባቸው ሴቶችን ታርጌት ያደረገ ስለነበረ ይሄን ከጀመርነው 7-8 ወር ሆኖናል። ዛሬ ላይ 110,000 ተበዳሪዎች እዚህ ፕላትፎርም ላይ ገብተው ብድር አግኝተዋል ማለት ነው። 110,000 የጥቃቅንና አነስተኛ ንግድ ላይ ስራ ላይ የተሰማሩ ሰዎች ብድር ወስደዋል ማለት ነው። ይሄ እንደ ወጋገን ባንክ ከቢዝነስም በላይ ነው እንትን የሚያደርገው። ምክንያቱም ህብረተሰባችን የስራ ፈጠራን ወይንም የስራ እድልንና የማደግ ራዕይን መደገፍ አለብን ብለን ከተነሳንባቸውና ከምንሰራቸው ስራዎች እንደ ኮርፖሬት ሶሻል ሪስፖንሲቢሊቲ የምንወጣው በቁርጠኝነት የያዝነው ስራ ነው። ከ1.6 ቢሊዮን ዛሬ ላይ ሆነን ስንል 1.6 ቢሊዮን ብር ድረስ ለቀናል ማለት ነው በዚህ ፕላትፎርም ላይ። እንግዲህ ይሄ እንደዚህ ካልኩኝ በኋላ እንትኖቻችን ቢያንስ አሁን በቀጣይ ፕሮዳክቶቻችን 12 ናቸው። አሁን ለጊዜው እዚህ ሲስተም ላይ የለቀቅናቸው ፕሮዳክቶች 5ቱን ነው እያሳደግነው ማቹር እያደረግነው የምንሄደው ማለት ነው። እና የመጀመሪያው የብድር አይነታችን በእፎይታ ስር ያለ የዲጂታል ክሬዲት አንደኛው መለኛ ይባላል። መለኛ ማንም አሁን እኛ KYC እንለዋለን ኖ ዩር ከስተመር ክራይቴሪያዎች አሉ። እሱን ብዙም ሳናጠብቅ ሰዎች የወጋገን ባንክ አካውንት ስላላቸው ብቻ የመለኛ ብድርን ማግኘት ይችላሉ። አሁን ታችኛው ማህበረሰብ ኑ ቡና ጠጡ የምትሰራ ሴት ከመታወቂያ ውጭ ሌላ ነገር ሊኖራት ይችላል? አይችልም። እና እሷም ስራ አላት፣ ሀሳብ አላት፣ ነገር ግን ገንዘብ የላትም። ነገር ግን ሌሎች ክራይቴሪያዎችን ልታሟላ አትችልም። ስለዚህ እቺ ሴት መለኛ የሚለውን ብድር መጠቀም ትችላለች ማለት የወጋገን ባንክ አካውንት ብቻ እስካላት ድረስ ማለት ነው። እቺ መጀመሪያ ላይ ስታርታፕ ካፒታል ምንሰጣት ብድር ናት በመለኛ በሚል ፕሮዳክት። እቺ ሴት እንግዲህ ደጋግማ እየወሰደች ስትመጣ የመክፈል ባህሪዋም ጥሩ እስከሆነ ድረስ ወቅቱን ጠብቃ የምትከፍል እስከሆነ ድረስ እና ቀጥሎ ደግሞ ትንሽ የከፍ ብላ ንግድ ፍቃድ ማውጣት ስትጀምር እድገት የሚል አማውንቱም ከፍ ስለሚል ይሄ መለኛውን ከ5,000 እስከ 7,000 ብር ድረስ ነው መጀመሪያ ላይ ብድር የምንሰጠው ማለት ነው። ገና የባንክ አካውንት ብቻ ላለው ሰው እሱን ብቻ ነው የምንፈልገው። በነገራችን ላይ መታወቂያ የዛኔ አንፈልግም። ነገር ግን አብረውን እየሰሩ ትራንዛክሽኑን ስራቸውን እያስኬዱ በሄዱ ቁጥርና ፈቃድ አውጥተው ሲመጡ ደግሞ እድገት ካታጎሪ ውስጥ ይገባሉ። እድገት የሚባል ሌላ ፕሮዳክት አለን ማለት ይሄ እድገት የምንለው ፕሮዳክታችን እስከ 50,000 ነው የሚወስደን ማለት ነው። እና እድገት ላይ ደግሞ በተመሳሳይ መልኩ እየተከፈለ አብረውን እየሰሩ በቆዩ ቁጥር ወደ ሌላኛው ካታጎሪ እያደጉ ነው የሚመጡት ማለት ነው። አሁን እንግዲህ በዋናነት መለኛ፣ እድገት፣ ዋሴ የምንለው ብድር አለን። ዋሴ የምንለው በአብዛኛው ለደሞዝተኛው ማለት ደሞዝ መዳረሻ ሊሆን ይችላል፣ ወይንም ደግሞ ድንገተኛ ለምሳሌ ሁላችንም ደሞዝተኞች
አያርገውና ሰው ቢታመምብን ሌሊት ላይ ሆስፒታል ስትሄድ አሁን ክሊኒክ ብትሄድ ቅድሚያ ገንዘብ አስይዝ ትባላለህ። ስለዚህ እነዚህ ደሞዝተኛ የሆኑ ሰዎችና ከባንኩ ጋር ቀደም ያለ ግንኙነትና ሪሌሽን ካላቸው እነዚህም ዋስ የሚል ለደሞዝተኛ ብቻ ያዘጋጀነው የብድር አይነት አለን ማለት ነው። የዚህ የመለኛና የእድገት መጀመሪያ እንደገለጽኩልህ ታርጌት አድርጎ የሚሰራው ከ80 እስከ 90% ድረስ ሴቶች ላይ ነው። ነገር ግን ወንዶችም ደግሞ ኢንክሉድ መደረግ አለባቸው። ስለዚህ ለነሱ ደግሞ መቆያ የሚል ሌላ የብድር አገልግሎት አለን ማለት ነው። ወንዶችም ወይንም ደግሞ ሴቶቹ ለምሳሌ እድገት ላይ ያሉ ሴቶች እስከ 50 ሺህ መበደር የሚችሉ ሴቶች ነገር ግን አብረብትሊ በፍጥነት ሌላኛው ግሩፕ ላይ መግባት ወይንም ጊዜውን መጠበቅ የማይችሉና አስቸኳይ ከሆነ መቆያ ላይ መተው ከፍ ያለ ብድር መውሰድ ይችላሉ ማለት ነው። እሱ ወለዱ ትንሽ ከፍ ያለ ነው። መቆያ ላይ ግን ሴትም ወንድም መበደር ይችላል። ለሁሉም ክፍት ነው ማለት ነው። ሌላው ይህን እንግዲህ ዲጂታል ስለሆነ ቅርንጫፍ ላይ መጥቶ ማመልከት አያስፈልግም። ከቅርንጫፎቻችን ላይ ባሉበት መምጣት ሳያስፈልግ ኦንላይን አመልክተ የምታገኘው ብድር ስለሆነ ነገር ግን ብድሩን ኦንላይን ለማመልከት ግን አንድሮይድ ስልክ ይፈልጋል። ብዙዎቹ እህቶቻችን ታች ያሉት ይሄ ስልክ ላይ ኖራቸው ይችላል። አይኖራቸውም ብለንም አሰስመንቱን ሰርተን ወስነናል። ስለዚህ ለነሱ ደግሞ በተለይ አሁንም ለሴቶች አሁንም ላንች የሚል ብድር አለን። ይሄ ላንች የሚለው ዲቫይስ ፋይናንሲንግ ነው። ከ7,000 እስከ 8,000 የሚያወጣ ስልክ ገዝተው ሪሲታቸውን አፕሎድ ካደረጉልን እኛ ፋይናንስ የምናደርጋቸው ወይንም ደግሞ ያንን ከስራ ማስኪያጃቸው ቀንሰው ስልክ ገዝተው ሊሆን ይችላል። ነገር ግን ስራቸው መጎዳት ስለሌለበት ኢንቮይሱን አፕሎድ ሲያደርጉልን እኛ ያንን ሲስተሙ ራሱ አክቹዋሊ ማሽኑ ነው እንትን የሚሰራው ፕሮሰስ ያደርግና ለስልክ መግዣ ብድር ይሰጣል ማለት ነው። ስለዚህ እነዚህ 5 ፕሮዳክቶች አሁን ገበያ ላይ ያወጣናቸው ፕሮዳክቶቻችን ናቸው። በቀጣይ ግን እያደገ የሚሄድ ነው። እስከ የመጨረሻው እንትናችን አሁን አንድ ለምሳሌ የባልትና ስራ የምትሰራ እህት ስራዋን ከመለኛ ጀምራ እድገት ገብታ እያደገች ትመጣና መጨረሻ ላይ ምናልባት ራሱ ሚሊንግ ወይንም ደግሞ ወፍጮ ቤቱን ማሽኑን መግዛት ብትፈልግ እዛ የሚያደርሳት የአሴት ፋይናንሲንግ ፕሮዳክት አለን። እንትኑ እነዚህ ተበዳሪዎቻችን አሁን እዚህ እንትን ላይ ያሉት ተበዳሪዎቻችን እያደጉ ማቹር እየሆኑ አከፋፈላቸው ጤነኛ እየሆነ በመጣ ቁጥር ወደ ሌላኛው ፕሮዳክት እያደጉ ነው የሚሄዱት። የመጨረሻው ፕሮዳክታችን ግን ማሽነሪ መግዣ አሁንም እሱም ሪሌሽንሺፓቸው ካራክተራቸው ነው ዋስትናችን እንጂ ሌላ ምን ይዘው ምንም አይነት ዋስትና የለንም። ግልጽ እንዲሆን የወጋገን እፎይታን አፕሊኬሽን መጠቀም አለባቸው፣ ዳውንሎድ ማድረግ አለባቸው። እነዚህን የክሬዲት ወይም የብድር አገልግሎቶች እንዲያገኙ ማለት ነው። ስለዚህ የመለኛና እድገት ላይ እንቆይና የመለኛና እድገት ላይ ምናልባት እድገት ላይ ስንመጣ እስከ 50 ሺህ ብር ባንኩ የሚያመቻቸው የብድር አገልግሎት ላይ ከትንሽዬ ከፍ ብለው ንግድ ፍቃድ ማውጣት ይጠበቅባቸዋል። ለዚህኛው አገልግሎት የምጠይቁት ዋስትና አለ? ወደ እድገት ስትመጣ አሁንም የደንበኛውን ኬዋይሲ ወይንም ደግሞ ተጨማሪ ዶክመንቴሽን እና ስራውን ቫሊዴት ማድረግ ስለምንፈልግ የመጀመሪያው መለኛ ሲወስድ ንግድ ፍቃድ የለውም፣ ነገር ግን ሀሳብ አለው፣ ስራ አለው፣ ይሰራል ማለት ነው። ከዛ በኋላ እነዚህ እንትኖች ሌላኛው ቢዝነሶቹንም ወደ ህጋዊ መስመር ማምጣት ያስፈልጋል። አሁን እዚህ ጋሪ እየገፋ የሚሰራው ሰውዬ እንደዚህ በዛችው የወርኪንግ ካፒታል ሊሚት አይወሰንም፣ ከፍ ይላል። ፍሩት ቤት ሊከፍት ይችላል። ፍሩት ቤት ሲከፍት ግን ኢሌጋል ሆኖ መክፈት የለበትም፣ ላይሰንስ ማውጣት አለበት። ስለዚህ የኛ ሪኳየርመንት አሁንም ከመለኛ ወደ እድገት በሚመጣበት ሰዓት አሁን ከፍ ወዳለ ገንዘብ እየመጣህ ነው። ስለዚህ ቢዝነስን ሌጋል አርግ ነው የምንለው። ሌጋል አርግ ማለት ላይሰንስ እንፈልጋለን፣ ቲን ነምበር እንፈልጋለን። አሁን ደግሞ በተለይ ናሽናል አይዲን
እንጠይቃለን ማለት ነው። ስፔሻሊ አዲስ አበባ ላይ ናሽናል አይዲ በሰፊው ተዳርሷል ብለን የምናምነው አዲስ አበባ ላይ ስለሆነ ሌሎች አካባቢ ላይ ቲን እና ላይሰንስ ካያያዙልን በቂ ነው። ሌላ ዋስትና የምንይዘው ነገር የለም። ዋስትናችን እንዳልኩ ነው ሪሌሽንሺፑ እና ደግሞ ካራክተራቸው ባህሪያቸው የሚለካው ብድር ወስደው በወቅቱ ይከፍላሉ አይከፍሉም፣ ዜን ከዛ በኋላ ደግሞ በሚሰሩት ስራ የሚገኘውን ካሽ በእኛ በኩል ያገላብጡታል ወይ፣ ጥሩ ተርኖቨር አላቸው ወይ፣ ይሄ ነው የሚወስነው ማለት ነው እንጂ ዋስትና የምንይዘው ነገር የለም። በጣም ጥሩ። በተለይ የዚህ የመለኛ ላይ ሲጀምሩ ከ80 እስከ 90% ሴቶችን ታርጌት ያደረገ አገልግሎት የሚሰጥ የዲጂታል የብድር አገልግሎት ሰጪ ፕላትፎርም ነው። አንዲት ሴት ጀማሪ ስራ ፈጣሪ የሆነች አንዲት ሴት ይሄኛውን አክሰስ ለማድረግ ወደዚህኛው ስርዓት ስትገባ መነሻ ኢኒሻል የብድር መጠኑ ስንት ነው? ቁጠባ የጀመረች አንዲት ሴት ይህንን ብድር ለማግኘት ብትፈልግ ያላትን የትራንዛክሽን ታሪክ ትመለከታላችሁ ወይስ እንደገባች ታገኛለች? የምታገኝስ ከሆነ ምን ያህል ነው መጠኑ የሚለውን መለኛ ላይ ታገኛለች ማለት እንዳልኩ መጠኑን በአብዛኛው 5000 ላይ ፎል የሚያደርግ ስለሆነ ኢሚዲየትሊ የባንክ አካውንት እስካላት ድረስ ታገኛለች። ከፍ ወዳለው ለመምጣት ነው ትራንዛክሽን ሂስትሪ የምንፈልገው። ትራንዛክሽን ሂስትሪ ማለት ያው አካውንቷን ምን ያህል ተጠቅመዋለች፣ መጠቀም ብቻ አይደለም ባይዘው እንትኑ የዚህ የሎን ጥያቄውን የብድር ጥያቄውን ፕሮሰስ የሚያደርገውና ጀጅ የሚያደርገው ማሽን ነው። ስኮሪንግ ማሽን አለን፣ ሬት ያደርጋል ማለት ነው። ሬት ሲያደርግህ አንዳንዴ አሁን ወጣቶች እዛ ላይ እንዳይሳሳቱ የምፈልገው ለምሳሌ እኛ ትራንዛክሽን ሂስትሪ እናያለን ወይንም ደግሞ ይሄን ብድር የምንወስነው እንደዚህ ኦንላይን ነው፣ ስለዚህ ትራንዛክሽን ሂስትሪ ኢምፖርታንት ነው ተብሎ ሲባል አንዳንድ ሰው ብድር ይወስዳል፣ አሁንም ይዘጋዋል። ዛሬ ሆኑ 3-4 ይወስዶ ሊዘጋው ይችላል። ይሄን አይሸወድም፣ እንትኑ ሲስተም ስለሆነ እንደዚህ አይነት እንትኖችን እንደም ሰስፔክት ነው የሚያረጋቸው፣ ተጠርጣሪ ነው የሚያረጋቸው እንትን እንዳያደርጉት። ነገር ግን ተፈጥሯዊ ፍሎ አለ አይደለ? ካሽ አንተ 10,000 ብር ኖሮ በዛ የምትነግድ ከሆነ በዛ ግብይት የምትፈጽም ከሆነ ተፈጥሯዊ የሆነ ናቹራል የሆነ ትራንዛክሽን አለው። ከዛ ግን ከወጣ አውትሌየር ነው የሚሆነው አይደል? ዛሬ ወስደ ዛሬ እንደዚህ የምታገላብጠው ከሆነ አውትሌየር ነው የሚሆነው እና ምናልባት ብድርም ላይፈቅድልህም ይችላል እንትናቸው። ነገር ግን እንዳልኩ መለኛ ላይ ኢሚዲየትሊ ማግኘት ትችላለች። ወደ እድገት በምትመጣበት ሰዓት ግን እነዚህ የስኮሪንግ ትራንዛክሽን ሂስትሪ፣ የሪፔይመንት ካራክተር፣ የመክፈል ባህሪያት እነዚህ ዋጋ አላቸው። ባንካችሁ ይህንን አገልግሎት መለኛ ላይ አንድ ሰው የባንኩ ደንበኛ እስከሆነና ማንነቱን የሚገልጽ መታወቂያ እስከያዘ ድረስ ያንን የብድር አገልግሎት ማግኘት ይቻላል ሲባል ምናልባት ሊያጋጥሙ የሚችሉ መጭበርበሮችን እንትን ለማለት ለመከላከል እና ደግሞ አንዳንድ የግለሰቦችን መረጃ ትክክለኛነት ለማረጋገጥ የምትወስዷቸው የጥንቃቄ እርምጃዎች አሉ። ኦፍኮርስ ሲስተሙ በራሱ እንትን የሚያደርገው ነገር አለ፣ ግን ሰው ሰራሽ የሆኑ እክሎችን፣ ችግሮችን ባንኩ ላይ እንዳይፈጠር ያደረጋችሁት ቅድመ ዝግጅት አለ? አሁን እንግዲህ በተለይ መለኛ ላይ ነው። እዛ ላይ ፊዚካሊ ያው ሰውየው ልጅቷ ቅርንጫፍ ሄዳ ፊዚካሊ ነው አካውንት የምትከፍተው። ሂሳብ ስትከፍት ፊዚካሊ ነው መታወቂያዋን እዛ ቅርንጫፍ ላይ የምትለው። ይህን ብድር ለመውሰድ ነው፣ እኛ ምንም ክራይቴሪያ የለም ምናምን ነገር። አካውንት ሲከፈት ቤዚካሊ እኛን የሚያስተዳድረንም አካል የሚፈልጋቸው ዶክመንት ሪኳየርመንቶች አሉ። እነዛ ፕሮፐርሊ ቫሊዴት ተደርገው ነው አካውንት የሚከፈቱት። ስለዚህ እዛ ቅርንጫፎቻችን የሚሰሩት ስራ የተሟላ ነው ብለን ወስደን ነው እዚኛ ፕላትፎርም ላይ ሰዎች ብድር እንዲያገኙ የምናደርገው ማለት ነው። ነገር ግን በዚህም ሂደት ውስጥ የሚሾልኩ ነገሮች ይጠፋሉ ማለት አይደለም። ምናልባት ጄኒውንም ሆኖ ዶክመንቱም ትክክለኛ ሆኖ ምንም ችግር የሌለበት ብድር ወስዶ ላይከፍል ይችላል። እንደዚህ አይነት እንትኖች ሪስክ አፒታይት እንደ ባንኩ የሪስክ አፒታይቶች ይኖሩሃል ማለት ነው። እና ሌላው ምን አለ መሰለ በየፕሮዳክቱ የከፋፈልንበትም አንዱ ምክንያት ለምሳሌ በየጊዜው አሰስመንት እና አናሊሲስ እንሰራለን።
ዲፎልት ሬታችን የትኛው ፕሮዳክት ላይ ነው ያለው እንበልና መለኛ ላይ ነው፣ እድገት ላይ ነው፣ ዋሴ ላይ ነው፣ መቆያ ላይ ነው፣ የትኛው ፕሮዳክት ዲፎልት ሬቱ ከፍተኛ ነው ለምን የሚለውን አሰስመንት እንሰራና በየጊዜው ማስተካከያ የምንወስድባቸው ጊዜያቶች አሉ። አንዳንድ ፕሮዳክቶች ስኮሪንግ ሬታቸውን ከ500 ነው የሚያርመው እና ቢያንስ 300 ማምጣት አለበት አንድ ተበዳሪ በተቀመጡት ክራይቴሪያዎች መሰረት። በዛ መሰረት ስኮሪንግ ሬቱን 300 አድርገን ወስደነው ሊሆን ይችላል። ነገር ግን ዲፎልት ሬቱ ከፍ በሚልበት ሰዓት ስኮሪንግ ሬቱን 400 ታደርገዋለህ፣ ትንሽ ታጠብቅበታለህ ማለት ነው። ስለዚህ ሾልከው የሚገቡ ሰዎችን ለመከላከያ የሚረዳ ነው። አዘንድ ግን ምንድነው ዋናው ነገር ይህን ፕሮዳክት ይዘን ስንመጣ አንዱ ወጣቶቻችንን አምነን ነው። ለምንድነው ይሄ አክሰስ ያልነበረ አክሰስ ነው። ብድር በዚህ መልኩ ለስራ የስራ ሀሳብ ላለው ሰው የስራ ገንዘብ የስራ ማስኬጃ ገንዘብ በዚህ መልኩ አክሰስ መፍጠር ትልቅ ነገር ነው። ስለዚህ ወጣቶቻችን ደግሞ የማደግ ራዕያቸውን በዚች ትንንሽ ነገር ያበላሿታል ብለን አንጠብቅም። ነገር ግን የራሳችንም ግምትና የሪስክ አፒታይትም ይኖረናል። አንዱ ከተበዳሪ ብዙ ጊዜ ከሚያነሳው ጥያቄ መካከል ወይም ደግሞ መሰረታዊ ተብሎ ከሚነሱ ጥያቄዎች መካከል አንዱ የብድር መመለሻ ጊዜ ርዝመትና እጥረት የተበዳሪን የመበደር ፍላጎት ይወስናል ተብሎ ይታሰባል እና በእነዚህ ቀደም ተብሎ እናንተ ባስቀመጧቸው 5 የብድር አይነቶች ውስጥ የመመለሻ ጊዜያቸው ምን ይመስላል? እንዴት ነው እሱ ላይ? እንግዲህ እያንዳንዱ ፕሮዳክት የራሱ የሆነ የመመለሻ ጊዜ አለው። ነገር ግን ፕሮዳክቱን አንዱ በየጊዜው አናሊሲስ እና አሰስመንት እንሰራለን የምንለው ከዚህ አንጻር ነው። የደንበኞቻችን ቢሄቪየር ባህሪ እና ፕሪፈረንስ ምርጫቸው ምን ይመስላል። አንዳንዴ ፕሮዳክት ይዘህ መጥተህ ላሸጠው ትችላለህ ባልከው መሰረት። ለምሳሌ የክፍያ ጊዜው በጣም የተጣበበ ይሆንና ሰዎች ላይፈልጉት ይችላሉ። ስለዚህ እሱን ቶሎ ብለህ ማየት መተንተንና ማስተካከያ እርምጃዎችን መውሰድ ግድ ነው የሚሆነው። ሁሉም የራሳቸው የመክፈያ ጊዜ አላቸው። እኛ እንግዲህ ምንድነው በተለይ ለጥቃቅን ብድር እንደመሆኑ መጠን እናም ደግሞ ጥቃቅኑ ቢዝነስ አሁን መደብ ላይ የምትሰራዋ እናታችን ዛሬ ጠዋት ላይ አትክልት ተራ ሄዳ አትክልት መግዣ ነው የምትፈልገው ብለን እናስባለን። ያው ትክክል ነን ትክክል አይደለም የሚያርመን ደንበኞቻችን ናቸው። አትክልት ገዝታ ሸጣ ማታም ልትከፍለን ትችላለች፣ በአንድ ቀንም ልትከፍለን ትችላለች ብለን እናስባለን። እናም መልሳ ስለምትወስደው በማግስቱ መልሳ ስትወስድ ግን ገንዘብ ስለሚጨምርላት እና ሚኒመም 15 ቀን እንሰጣለን በእርግጥ። ነገር ግን 15 ቀን በስቶም ሊሆን ይችላል አንሶም ሊሆን ይችላል። በየጊዜው ማቹሪቲ አናሊሲስ መስራት መቻል አለብን። የከስተመሮቻችንን ፕሪፈረንስ ማጥናት መቻል አለብን። ክፍያ ፔሪዱ ይሄ በቂ ነው ወይንም 6 ወር ዓመት የምናደርሰው የክፍያ አይነት አለን፣ የብድር አይነት አለን። ግን በቂ ነው አይደለም ደንበኞቻችን ናቸው የሚሉ። ስለዚህ የትኛው ፕሮዳክት በደንብ እየተሸጠ ነው የትኛው አይደለም ለምን የሚለው አንዱ ለምሳሌ ያነሳው ጥያቄ ነው የሚሆነው። የክፍያ ጊዜው ትክክል ካልሆነ ቶሎ ብለህ እዛ ላይ ያው ፊድባክ በተለያየ መልኩ ስለምናገኝ ከየቅርንጫፎቻችን ምናልባት ያውን ለምሳሌ የመለኛ ትንሹ ብዙዎችን ተደራሽ የሚያደርግ ነው ብዬ ስላሰብኩኝ ከዚህ ካለው በቀላሉ ብድር ከማመቻቸቱ አንፃር ማለት ነው። ለምሳሌ መለኛ ያለው የጊዜ ገደብ ስንት ነው? ምናልባት ደንበኞች ሳይመቻችላቸው ቀርቶም በተባለው የጊዜ ገደብ ውስጥ መመለስ እንኳን ባይችሉ የቅጣት ወይም ደግሞ የወለድ መጠንስ አለ ወይ? እሱስ ምን ያህል ነው የሚለውን ኢምፖርታንት የሆነ መረጃ ስለሆነ እሱን መመለስ ከተቻለ ነው። አክቹአሊ መለኛና እድገት ሁለቱም እንዳልኩ ለሴቶቹ ያዘጋጀነው ብድር ነው። የሚለያዩት በአማውንታቸው እና በቆይታቸው ነው የሚሆኑት። አሁን የመለኛ ገና ስታርታፕ አይደለ? ስታርታፕ ነውና እስከ 15 ቀን ድረስ
ባለው ጊዜ ውስጥ ተመላሽ ማድረግ አለባቸው። ወለዱም በጣም ዝቅተኛ ነው በነገራችን ላይ። ያንን ገንዘብ ወስደ ከምትሰራው ስራ ምናልባት አንዳንዴ በ15 ቀኑ የምትከፍለው ወለድ የአንድ ቀን የትርፍ ውጤት ሊሆን ይችላል። ግን መለኛም በራሱ እንዳልኩ 15 ቀን ሆኖ ታርጌት ያደረግነው ጥቃቅን ቢዝነሶች ላይ ስለሆነ ጠዋት ገዝተው ማታ የሚሸጡ ልጆችን ስለሆነ ታሳቢ ያደረግነው የክፍያ እንትኑ ፍሪኩዌንሲው በጣም ትልቅ ነው። ሰዎች አሁን በተለይ መለኛ ላይ ብዙ የክፍያ ኢሹ አናየውም። ለምንድን ነው መሰለ? ከመለኛ ወደ እድገት ቶሎ ግራጁዌት ማድረግ ይፈልጋሉ ሰዎች ማለት ነው። እድገት ላይ ሲገቡ ደግሞ ከፍ እናደርገዋለን። በወራት ነው ክፍያ። አንዳንዶቹ ምናልባት የመወዳደሪያ ነጥቦች ስለሆኑ ነው ማላነሳቸው። ነገር ግን በወራት አሁን እንትን ላይ በሚገባበት ሰዓት እድገት ላይ አንድ እህታችን ወደ እድገት ግራጁዌት ካደረገች ግን ከ15 ቀን የክፍያ ስርዓት ወደ ወራቶች የክፍያ ስርዓት ነው የምትሻገረው። መቆያስ? መቆያ ግን ምንድነው? ሴትም ይሁን ወንድም ይሁን ኮመርሻል ብድር ነው። እዛ ያንን ፕሮዳክት መጠቀም ይችላሉ። ማንም የጾታ ወይንም እንትን በጾታ ታርጌት ያደረግነው ግሩፕ ስለሌለን ማለት ነው። እሱም እንደዚሁ የወራ ለምሳሌ ገና እንትን ላይ እድገት ላይ መለኛ ላይ ያለች ሴት መለኛ ላይ ያለው 5000 ብድር አይጠቅመኝም ብላ ካለች ኢሚዲየትሊ እድገት ላይ መግባት ስለማችል መቆያ ላይ መታገን ከፍ ያለ ገንዘብ መውሰድ ትችላለች። እሱ ግን ኢንትረስቱም ከፍ ያለ ነው። የመክፈያ እንትኑም ጊዜውም በወራቶች የሚቆጠር ነው ማለት ነው። ወደ እንዳልኩ እንትን የለየንበት በዋናነት ታርጌት ግሩፕ የለውም። ወንድም ሴትም እዛ ላይ መግባት ገብቶ መውሰድ ይችላል። ግን ኤክስፔንሲቭ ነው። ከዛኛው ውድ ነው። ይሄኛው ዋጋ ያስከፍላል ማለት ነው። ምናልባት ደንበኞች ይሄን ቪዲዮም ተመልክተው የሚሆን እናንተ በይሄንን አገልግሎት በምታስተዋውቁበት መንገድ ተረድተው ይሄንን ብድር አገልግሎት ለመጠቀም ቢፈልጉ ምናልባት እንደ ዲጂታል ባንኪንግ ባለሙያነቶ ደንበኞች ይሄን ብድር ከመጀመራቸው ወይም ወደዚህ ብድር ከመግባታቸው በፊት ማወቅ ያለባቸው መሰረታዊ ነገር አለ የሚሉት ነገር አለ? ምንድነው እሱ? አክቹአሊ ማወቅ ሳይሆን አደራ ነው ማለት። ይሄ እንደዚህ አይነት ብድሮች አሁን ባንኮችን ማህበረሰባችን ባንኮችን ሊያበረታታ ይገባል። ቀደም ሲል ቋሚ ሀብት ከሌለ፣ ቤት ከሌለ፣ መኪና ከሌለ፣ ማሽነሪ ከሌለ የባንክ ብድር ማግኘት አትችልም ነበር። አሁን ግን እነዚህን በሙሉ ቴክኒክና ሙያ ኮሌጆች የሚወጡ ወጣቶች ከተለያየ ቦታ ግራጁዌት የሚያደርጉ ልጆች እነዚህን ማቅረብ አይችሉም። ነገር ግን ሀሳብ አላቸው። ስለዚህ ይሄን ሀሳባቸውን ሊደግፍ የሚችል አገልግሎት ነው እና እሱም ኢንቨስትመንት ገንዘብ ነው አውጥተን እየሰጠን ያለ ነው እና እዛ ላይ ባንኮች ዲስከሬጅ እንዳይሆኑ በጥንቃቄ እንዲጠቀሙት ለሚያስፈልግ ነገር ብድር ከወሰድክ ብድር በእርግጥ በተለይ ስራ ለሚሰራ ሰው ምንድነው ያበረታል። ሰርተ የባንክ ወለድ ከፍለ ዋናውን ዕዳን ከፍለ እንደገና ሌላ ጊዜ ወስደ አድጋለሁ ብለ ስለዚህ የማደግ ራዕይ የመስራት ፍላጎት ያላቸው ሰዎች ብቻ እዚህ ላይ እየገቡ ተጠቃሚ እንዲሆኑ አደራ ነው ምለው። ባንኮችን በዚህ ረገድ ይሄ የሚያበረታታ ውጤት እንዲመዘገብ ያስፈልጋል። ከዚህ በላይ እኛ ባንኮች አሁን መወዳደር መቻል አለብን። ከዚህ በላይ ፕሮዳክቶችን ይዘን ለህብረተሰባችን ይዘን መምጣት አለብን። ዲፎልት ቢያደርግ ግን አሁን ይሄ አገልግሎት ባንኮች ይዘውት እየገቡ ያለ አገልግሎት ነው። ቢበላሽ ወይንም ደግሞ ማበረታታ ከሆነ የብዙ ወጣቶችን ራዕይ ነው ምንቀጨው ማለት ነው። ስለዚህ በጥቂቶች ስለዚህ ሁሉም ሰው ለሚያስፈልገው አገልግሎት ለስራ ሪተርን ላለው ነገር አይደለም ነግደ ሰርተ አትርፈ ለእድገት መስራት መቻል አለብን እና ይሄን ሲጠቀሙ አደራ ምለው በዚህ መልኩ እንዲጠቀሙት። ምናልባት ይሄንን አገልግሎት ለማስፋፋት ምን ታቀዳላችሁ የሚል ሐሳብ ማንሳት ፈልጋለሁ። ለማስፋፋት ኢንሴንስ ምን ማለት ነው? ምናልባት የገንዘቡን መጠን ከመጨመር አንፃር ሊሆን ይችላል ወይም ደግሞ ሴቶችን ብቻም ሳይሆን ደግሞ አካል ጉዳተኞችንም ያካተተ እንዲሆን እና ደግሞ አብዛኛውን ማህበረሰብም ያካተተ ወይም ደግሞ ተደራሽ ያደረገ
እንዲሆን ኦፍ ኮርስ እረዳለሁ። ገና ጅምር ላይ ያለ ነገር ነው። እንደ ባንክ ብቻም ሳይሆን እንደ አጠቃላይ የዲጂታል የሎን ሲስተም አዲስ ነገር ነው ለማህበረሰባችን ለኛም ማለት ነው። እና ይሄንን ከማስፋፋት አንፃር ምናልባት ያቀዳችሁት እቅድ አለ፣ ራዕይ ያለ ለምሳሌ የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 5 ዓመት ይሄን ነገር እዚህ ጋር እናደርሰዋለን የሚል ሙያዊ ግምት ያስቀመጣችሁት አለ እንደ ባንክ እንደ ዲጂታል ባንኪንግ መሪ ነው? ትክክል፣ ጥሩ ጥያቄ ነው። በእርግጥ እኛ ታርጌታችንን በጾታ ስንከፋፍለው አካል ጉዳተኛ እንደዚህ ላለ ማለት ነው። ስለዚህ አሁን እንደምታየው አሁን ጊዜው በጣም ጥሩ ነው። ብዙ የአካል ጉዳት ያለባቸው ሰዎች ጠንካራ ስራ ሲሰሩ ታያለና ስለዚህ እነሱን በይበልጥ የምናበረታታበት ነው የሚሆነው። ነገር ግን በወንድና በሴት ብለን ካታጎራይዝ ስናደርገው ሌሎቹ ነገሮች በሙሉ እዚህ ውስጥ ይታቀፋሉ የሚል ሀሳብ ወስደን ነው። ሌላው ከማስፋት አንፃር አሁን እንዳልኩ ቀደም 5 ፕሮዳክቶችን ነው ይዘን አሁን ገበያ ውስጥ የገባ ነው። ነገር ግን በዚህ አጭር ጊዜ ውስጥ ምናልባት በዚህኛው በጀት ዓመት ውስጥ ፕሮዳክቶቻችን 12 ይደርሳሉ። እነዛ ከ5 ወደ 12 የተለያዩ 12 አይነት ፕሮዳክቶች ስናደርሳቸው ከብድር ጋር የተገናኘው ነው ወይስ ሌላ ሌሎች አሉ? የብድር ስለ ብድር ስለሆነ አሁን እንዳልኩ መለኛ፣ እድገት፣ ዋሴ፣ መቆያ አይደል ያለው። እነዚህ 5 የብድር አይነቶች ናቸው ለተለያየ ታርጌት ግሩፕ የያዝናቸው። በተመሳሳይ መልኩ አሁን ሁሉንም ብድር አሁን እዚህ ጋር ተጠቅሞ ማቹር ያደረገ ሰው ወደ ሆነ ቦታ ደግሞ ግራጁዌት ማድረግ አለበት። 50,000 ብድር እየወሰደ ይነግድ የነበረ ሰው ከተወሰነ ጊዜ በኋላ 50,000 ኢምንት ትሆናለች አይደል? እሱ ፍላጎቱ ይጨምራል የቢዝነስ ሳይዙ ሲጨምር። ስለዚህ ነገ 100,000 ይፈልጋል፣ 200,000 ይፈልጋል፣ ሚሊዮኖች ይገባል። ስለዚህ 12 እናደርሰዋለን፣ ተጨማሪ 7 ፕሮዳክቶችን እንጨምራለን ያልኩ የዚህ የማቹሪቲ አናሊሲስ ውጤት ነው የሚሆነው ማለት ነው። እኛ 12 እናደርሰዋለን ስለ በአይነትም በገንዘብ መጠንም ቅድም እንዳልኩ የዚህ የማሽነሪ ፋይናንሲንግ ውስጥ ድረስ እንገባለን። እስከ 1.5 ሚሊዮን ብድር መስጠት ለአንድ ሰው የብድር መጠኑ እስከ 1.5 ሚሊዮን ድረስ የሚደርስ ፕሮዳክቶች አሉን። ምናልባት በአጭር ጊዜ ውስጥ ምንገባባቸው ማለት ነው። ነገር ግን የዚህ የባንክ አገልግሎት በተለይ የዲጂታል ክሬዲት እንደ ቴክኖሎጂ ነው። የሆነ ቦታ ላይ ለምሳሌ 1.5 ሚሊዮን ጣራ አድርገህ የምታስቀምጠው ምናልባት ለ1 ዓመት ለ2 ዓመት ሊሆን ይችላል። እዛኛው ካታጎሪ ላይ ደግሞ ብዙ ወጣቶች ተጠቃሚ ይሆናሉ፣ ዲማንዳቸው ይጨምራል፣ ከዛ ያልፋል ዲማንዳቸው። ስለዚህ ቶሎ ቶሎ እያጠና ማስተካከያ እየወሰድክ አዳዲስ ፕሮዳክቶችን እየጨመር እንሄድባቸዋለን። ይሄ ነው እቅዳችን። ከቁጥር አንፃር የስትራቴጂ ዓመታችን ከዚህ በኋላ 1 ዓመት ተኩል አካባቢ ይቀረዋል። አጠቃላይ በኮርፖሬት ሌብል የባንክ ዋይድ ስትራቴጂ አለን። ከሱ ጋር አጣጥመን ለመሄድ የሞከርነው አለ። እስከ አሁን ቅድም እንዳልኩ 110,000 በዚህ አጭር ጊዜ ውስጥ 110,000 ተበዳሪዎች አሉን፣ 110,000 ደንበኞች አሉን ማለት ነው። እዚህኛው ላይ እንደ እቅድ ግን የያዝነው 900,000 መድረስ ነው። 900,000 መድረስ አሁን ባለው ፔስ ስናየው ግን በጣም ባጭሩ የምንደርሰው እቅድ ነው ማለት ነው። ብዙ የሚያንጠራራን እቅድ አይደለም። ስለዚህ ባጭሩ እንደርሳለን ብዬ ነው የምንገምተው። የዛኔ ግን እንዳልኩ ቶሎ ቶሎ ማስተካከያዎችን ፕሮዳክቶችን መጨመር ሜቢ ዲጂታል ክሬዲቱ ራሱ ኦፕሬት የምታደርግበትም ቴክኖሎጂውንም ልንቀይረው እንችላለን። ገባ ኤአይ አለ፣ ሌሎች አማራጮችም አሉ። ቅድም ያነሳው ለምሳሌ ከሪስክ አሁን በተለይ የገንዘብ መጠኑ ከፍ በሚልበት ሰዓት ፍራውዶች ይኖራሉ፣ ማጭበርበሮች ይኖራሉ። እነዛንም ከመጠንቀቅ አንጻር ደግሞ ሌሎች የሪስክ መከላከያ ቱሎችን እንጠቀማለን። ጥያቄዎችን ጨርሻለሁ። ያሰባችኋቸው ሀሳቦች ከፍሬ እንዲደርሱ እመኛለሁ። ምናልባት መጨረሻ መባል አለበት ይሄ ነገር ቀርቷል የሚሉት ሀሳብ ካለ እሱን መስማት እችላለሁ። እንግዲህ አብዛኞቹን በተለይ ከዲጂታል ክሬዲት አንጻር አንስተ የጠየቀኝ ጥያቄዎች ከሞላ ጎደል ሄደንባቸዋል። ያው በተለይ ወጣቶች
ከወጋገን ባንክ ጋራ አብረው እንዲሰሩ እድሉን ከመፍጠር አንፃር ብዙ ጊዜ አሁን ቅርንጫፎችን በመክፈት አይደለም ደንበኞቻችንን ተደራሽ ለማድረግ እየሞከርን ያለነው። አሁን ደግሞ የዚህ የወጋገን ኢብር የሚል የሞባይል ዋሌትም ይዘን መጥተናል። የወጋገን ኢብር ዋሌት ይዘን ስንመጣ በሀገር ደረጃ 3 የባንክ ተጠቃሚ ወይንም ደግሞ የባንክ አገልግሎት እድል ያገኙ ሰዎች አሉ። ሙሉ ለሙሉ በተለይ ከተማ አካባቢ የባንክ አገልግሎት የሚያገኙ አሉ። ወጣ ስትል በከፊል የባንክ አገልግሎት የሚያገኙ አለ። በተለይ ደግሞ ከዛ ወጣ ስትል ደግሞ ጭራሽ የባንክ አገልግሎት የማያገኙ የማህበረሰብ ክፍሎች አሉ። ስለዚህ እነዚህን ሁሉ ተደራሽ ለማድረግ የወጋገን ኢብር 24 ሰዓት 7ቱንም ቀን ሰርቭ ሊያደርጋቸው የሚችል ፕሮዳክት ይዘን መጥተናል። ያ የወጋገን ኢብር እዛ ላይ ደግሞ ጭራሽ የባንክ አካውንትም ላያስፈልግ ይችላል። የሴልፎን ሞባይል ቁጥር እስካለህ ድረስ እዛ ላይ ኮከብ 602 በመደወል ራስህ የዋሌት አካውንትን መክፈት ትችላለህ። በዛ በከፈትከው የዋሌት አካውንት ላይ ገንዘብ መቀበል ትችላለህ፣ ገንዘብ መክፈል ትችላለህ። ፋይናሊ ደግሞ የብድርና ሌሎች ተጨማሪ አገልግሎቶችን በምትፈልግበት ሰዓት በቅርብህ ወዳለ ቅርንጫፍ ሄደ የባንክ አካውንት መክፈት ብቻ ይጠበቅብሃል ማለት ነው። ስለዚህ ይሄን ፕሮዳክት ስላለ ወጣቶቻችን ይህንንም በደንብ እንዲጠቀሙ፣ ቴክኖሎጂን ጠጋ እንዲሉ፣ ባንክን ጠጋ እንዲሉና እድገታቸውን እንዲያሳምሩ አደራ እላለሁ። አቶ ሁሴን ስለሰጡኝ ሀሳብ በጣም አመሰግናለሁ። አመሰግናለሁ።